ምን ቁርሾ ነው? ሰዶም ሆናለች ዓለም ተመልከታት ኃጢአቷ እንደበዛ ገሞራን መሰለች እውነት እንዲሁ እንደዋዛ። ሌሊት ሆኗል ዘመን አይሏል ጨለማ አልደናለች ይኸው ታክማ ታክማ። ቤተ ክርስቲያን ቀራንዮ በአደባባይ አኬልዳማ ስደት ላይ ናት ይኸው ዛሬም ልቧ ደማ። አልተፈወሰችም ወይ ይህች ዓለም አልዳነችም ወይ ከህመሟ? ምን ቁርሾ ነው የገጠማት ከሚያድናት ከሐኪሟ? የትዕግስት ፍጻሜ እርሱ ፍጹም ጽናት በምትራቱ እየሳለ ቢመጣ እንኳ እውነት ጌታ ሕይወት መንገድ እያደለ ቢሰዋላትም እንኳ ቢሰቀል ለእርሷ ድህነት ሞትን ፈቅዶም አልታዘዘችውም ጌታ አምላኳን እንደ ጥንቷ እንደ ሰዶም። የመድኃኒት ብልቃት እርሱ ፍጹም ሕመም በመስቀሉ እያከመ የዓለም የሰው የሞት ሞትን በመስቀል ላይ ተሸከመ። ተሰቀለ የዓለም ጌታ የማይሞተው በመስቀል ላይ የወደቀ የሰውን ልጅ ሊያነሳው ወደ ሰማይ። ከሕመሙ ከውድቀቱ ከቁስሉ ሊያክመው ከነ እድፉ ሳይጠየፍ ከጀርባው ላይ ተሸከመው። ምን ክፍያ ምን ዋጋ ነው ለዚህ ጌታ የሚገባ? ዝርዋኑን የሰው ልጆች ወደ ገነት ላስተጋባ። በእርሱ ቁስል ተፈወስን አለ ነቢይ እየታየው ጎልጎታ። የአይሁድ ሸንጎ ሚዛን ስቶ ያስያዘውን ንጹሕ ጌታ መስቀል ይዞ ሲገፈተር ደሙ ሲፈስ ሲንገላታ። አዳም የሚባል አንድ ሰው በእግዚአብሔር አምሳል የተፈጠረ ለሰው ዘር ሁሉ በኩር ሆኖ ከገነት ይኖር የነበረ አትብላ የሚል አንድ አንቀጽ ሕግ ተደርጎ ተሰጥቶት ዲያብሎስን ቢሰማ በጆሮ ይህችን መጠበቅ አቅቶት ከአምላኩ ሕግ በልጦበት ቢያሰነካክለው ሆዱ ተሰደደ ከገነት ስር ከሚወዳት ከአጸዱ። ኤሳው የሚባል የአዳም ልጅ በኩር ሆኖ የተወለደ ለአባቱ ግዳይ ለመጣል አንድ ቀን ከዱር ወረደ። ሆኖም ሳይቀናው ቀርቶ ዕድሉ ባዶ እጁን ቤቱ ቀረበ። ደክሞታልና ቅሉ እጅግ አምርሮ ተራበ። ናም ይህ ደካማ ያለችውን አንዲት ብኩርና ለሆዱ ሲል ሸጣት በጭልፋ አልጫ ቀየረና። ባህር እኩል ተከፍሎ ኤርትራን የተሻገረ ስሙ እስራኤል የሚባል አንድ ሕዝብ ነበረ። በታምራቱ ድንቅ እየሰራ ከፈርዖን እጅ ፈጣሪ ጋርዶት ነፃ ቢያደርገው ከግብፅ ግዞት በበረሃ ላይ እንጀራን ማብሰል ይቻለው ይሆን እግዚአብሔር በማለት ነፃ ያደረገውን ከጽኑ ግዞት ለሆዱ ብሎ ተሳለቀበት። እናም ኃያሉ ንጉሥ በዘመን መሃል ፍጹም የጸና ተርቦ የወደቀውን የአዳምን ዘር ባይኑ ቃኝና ምግብ እንዲሆን ለተራበ ዓለም አንድያ ልጁን በኩሩን ሰደደ ወደ ዓለሙ ኃያል ቀኝ እጁን። እናም ይህ ኃያል ነፍስን የሚያጠግብ ጥዑም አንደበት የሕይወት እንጀራ እኔ ነኝ ብሎ በመስበክ አዲሱን ኪዳን ለሰው ሰራለት። ከዚያም ከሕመሙ ላይ እርቃኑን ሆኖ ቸሩ አዶናይ የሞቱን መስቀል ያለ ኃጢአቱ ተሸከመና የሰውን ስቃይ የአዳምን በደል በድራ አድርጎ ከራስ ቅሉ ላይ እንደ ብራና ተወጠረለት ፍቅሩን ሊያሳይ። ይታየን ይሆን ቀራንዮ እውን ሲሆን የሰው መዳን ሲከናወን ያለ ጉድለት የተሰጠ የአዳም ኪዳን? ይታየን ይሆን ይህ ጎልጎታ ፀሐይ ስታዝን ጨረቃ ስትደማ አለቶች ሲሰነጠቁ ምድሪቱ ስትንቀጠቀጥ አኬልዳማ? ይሰማናል ወይ ቀራንዮ ኤሎሄ ሲል አዶናይ በመንግሥትህ አስበኝ ሲለው የማናይ ሲሳለቅበት ጸጋማይ? ይከፈት እስቲ ልባችን ለአንድ አፍታ እንኳ ቀራንዮን እንድናይ። በዓለም ላይ እየዞረ እንዳስተማረው መምህሩ መስቀል ላይ ነው የክርስቲያን ውሎ አዳሩ። ዳግም ስደት ዕጣ ፈንታው ስለ ጌታ ስለ ስሙ ለድህነት ነው የሚሽቀዳደም ሚናፍቀው ውድ ሐኪሙ። አታሰናክለን ይቺ ዓለም እንቅፋት ሆና በጉዟችን ምታደርሰን ከጌታ ዘንድ ሩቅ ናትና መንገዳችን። አታሰናክለን ይቺ ዓለም እንቅፋት ሆና በጉዟችን ምታደርሰን ከጌታ ዘንድ ሩቅ ናትና መንገዳችን። ሰዶም ሆናለች ዓለም ተመልከታት ኃጢአቷ እንደበዛ ለወደቀው ዲያብሎስ መንግሥት በሙሉ ኃይሏ ስትገዛ። የተከፈለላትን ዋጋ ከቁብም አልቆጠረችው የብርሃን ልብሷን አውልቃ ልጅነቷን ቀደደችው። ራቁትነትን እንደ ሕግ የክብር ዙፋኗ አደረገችው። ጸደቅኩኝ ያለች በኃጢአቷ ዓለም ከዓለም መውጣት አቃታት። ፍጹም ትዕቢት ልቧን ይዞ የእውነት የሕይወት መንገድን አስናቃት። እንሰደድ ከዚች ዓለም እንላቀቅ ከአዚሟ እንጸበል መድኃኒቱን እንታከም ከሕመሟ። የቀራንዮ ስነ ስቅለት ከልባችን ጽላት ይሳል ይተርጎም በሕይወታችን ይነገር በእኛ ልሳን።
የዓለም ፍጻሜ የደረሰ የፍጥረት ዘመን ሊያበቃ ዲያብሎስ አፉን ከፈተ ቅድስት ቤተ ክርስቲያንን ሊያጠቃ። መንግሥት ይነሳል በመንግሥት ወንድምን በወንድሙ ላይ ሰይፉን ይመዛል የሰው ልጅ ኃይሉን በኃይል ሊያሳይ። ሁሉም ሞቱን ይስላል ያበጃል መሰቀያውን። ጥፋት ነው በሁሉ ቦታ ተመልከት ስማ ቀየውን። ማረፍ የለም በዓለም ውጥረት ነው በየጊዜያቱ። ገንዘብ ነው ገንዘብ ማባረር የሰው ልጅ ዘውትር ምኞቱ። መሮጥ ነው በብርሃን ፍጥነት መዋተት እንዲሁ በከንቱ። ላይ በቃው ላይ አሳርፈው አንድ ቀን ሞልቶ ሕይወቱ። መቼ ነው እስቲ ንገሩኝ መቼ ነው የሚታረፈው? ይሄ የጭንቀት ዘመን ያለ ጭንቅ የሚታለፈው? ምንድነው ህሊናችንን ለሰላማችን የሚያነቃው? ለዚህ የኪራይ ዘመን መዋተታችን ፍጹም ያበቃው? ህሊናችን የሚፈታበት ከታሰረበት ከሰንሰለቱ ምን ይሆን መፈወሻችን ለህመማችን መድኃኒቱ? አልተፈወሰችም ወይ ይህች ዓለም? አልዳነችም ወይ ከህመሟ? ምን ቁርሾ ነው የገጠማት ከሚያድናት ከሐኪሟ? የትዕግስት ፍጻሜ እርሱ ፍጹም ጽናት በምትራቱ እየሳለ ቢመጣ እንኳ እውነት ጌታ ሕይወት መንገድ እያደለ ቢሰዋላትም እንኳ ቢሰቀል ለእርሷ ድህነት ሞትን ፈቅዶም አልታዘዘችውም ጌታ አምላኳን እንደ ጥንቷ እንደ ሰዶም። እንሰደድ ከዚች ዓለም እንላቀቅ ከአዚሟ እንጸበል መድኃኒቱን እንታከም ከህመሟ። አታሰናክለን ይህች ዓለም እንቅፋት ሆና በጉዟችን ምታደርሰን ከጌታ ዘንድ ሩቅ ናትና መንገዳችን። አታሰናክለን ይህች ዓለም እንቅፋት ሆና በጉዟችን ምታደርሰን ከጌታ ዘንድ ሩቅ ናትና መንገዳችን። መጋቢት 27 ቀን 2017 ዓ.ም ሰላምና ጤና ይስጥልን ውድ የተከበራችሁ ቤተሰቦቻችን፣ ይህ የዩቲዩብ ቻናል መንፈሳዊ ይዘት ያላቸው ትምህርቶች፣ የቅዱሳንና የታላላቅ ሰዎች ታሪክ፣ ስራና ጽሑፎቻቸውን እንዲሁም የተለያዩና ወቅታቸውን የጠበቁ ዝግጅቶችን ይዘን የምንቀርብበት ቻናል ነው። እናንተም ለብዙዎች ተደራሽ እንሆን ዘንድ ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትተባበሩን በአክብሮት እንጠይቃለን።